ይህንን ነገር ያደረገውን ነገር አሁንም የሰጣት ነገር ሌላ ነገር ውስጥ እየተገባበት እንዳይሆን ስሙን ያንሳላት። ከቻለ በህዝብ ፊት ቃል የገባውና የታየችውን መኪና ይስጣትና ስሙን ያዙርላት። ከዛ ውጪ የሰጣትን ብር በቪዲዮ ረድቻታለሁ ሰጥቻታለሁ ያለውን ነገር ስለሰጣት ከዚህ በኋላ ያንን ነገር መልሺ ማለትም አይችልም። ኦልሬዲ እኮ ህዝብ ፊት ተሰጥቷታል። ችግሩ እዚህ ሚዲያ ላይ አንዴ ስም ሲጠፋ ይጠፋና ለማስተካከል እውነትም ሲወጣ እንኳን ማስተካከል የሚቻልበት ጊዜ ላይ አይደለንም ያለ ነው። ህዝብ ፊት እንደሰጣት ነግሯል፣ አከተም። ያ ነገር ዜሮ ነው የሚገባው። መልሺ ማለትም አይችልም። ሰጠዋት ብሎ እንትን ብሏል። እሱንም ሊያስጠይቀው ይችላል። ስለዚህ በተቻለ መጠን ያንን ነገር አድርግ፣ እንደ ጓደኛ ንገር። እኔ ነግረዋለሁ። አሁን ምናልባት እኔ እያየም ይሆናል አላውቅም፣ ግን አሁን ያልከኝን ነገር እነግረዋለሁ። ግን እኔ እዚህ እንትን ውስጥ እኔ የለሁበትም። አጠቃላይ ክሊር ማድረግ የምፈልገው ነገር መልእክቱን ብቻ ንገርልን ነው። መልእክቱን ብቻ ነው። እኛ አውረዲ ክሊር አደረግልን። አንተ ሄድክበትን የተሰጠበትን ነገር ምንም እንደማታውቀው ሰማን። በቃ ይህንን መልእክት ንገረው። እኛም ቪዲዮ እንሰራለን በነገር ላይ። እኔ ምን እዚህ ሌሊት ስለሆነብኝ ነው እንጂ ቪዲዮ እሰራለሁ፣ መልእክት አስተላልፍለታለሁ። ስልክ ካለውም ካለ ማውራት ፈልጋለሁ። ምክንያቱም እንዲህ መሆን የለበትም። እሱም ችግር አለ የሚለው ነገር ካለ መናገር ይችላል። እዚህ ቤትም መጥቶ መናገር ይችላል። እኛ ወገን ይዞ አንዱን ጥሩ አንዱን መጥፎ ለማድረግ ሳይሆን እቺ ልጅ ትረዳና ወደ ስራ ትግባ ነው የሁላችንም ታርጌት። ስለዚህ እሱ የሚለው ነገር ካለ በጨዋ ደንብ አውርተን ያለውን ነገር ማስተካከል እንችላለን። ግን ቪዲዮዎቹን ሳያቸው በጣም ሃርድ ሺፕ የሚሰጥ ነገር ነው። በቃ ስንት ደሃል ለእኔ ለእሷ ሰጥቼ ምናምን የሚለው ነገር ልክ ስላልሆነ ነው። አመሰግናለሁ። እኔ በቀባና ይሄ ነው። እኔ መኪናውን መልሶ ስጣት የሚባለው ነገር አልፈልግም። በቃ ብቻ ስሜን ብቻ ይርሳ ከተቻለ። አንቺ እኔ ወይ ደውለሽ አናግሪ ወይ ምናምን አያነሳም። ይሁን አሁን ዛሬ እንትን ሲባል ይሄ ማነው ሳሊቅ እንትን ሲገባብኝና ስደውል አያነሳም። ጆሮ ላይ ደጋግሞ እኔ አላውቅም። እኔ ምን አውቄ ጌጤ? እኔ እኮ የማውቀው እዛ ሀገር እኮ ነው። እኔ ምን አውቄ አውቃለሁ ነው ስታወራው በመኪናው ጉዳይ አታወራው፣ ከላይ ላይ ብቻ ያለው። ይኸው ሪከርዱም እኮ ሪከርድ እየተደረገ እኮ ፖስት ይደረጋል አይደለ? ይሄን ነገር እኮ ማየቱም እኮ አይቀርም። ገባችኋ? እዚህ ጋር ምናልባት ሊኖር ይችላል፣ አላውቅም። እኔ ዴሊ የምናወራ ምናምን እኮ ሰዎች እኮ አይደለንም። እኔ እና እሱ እኮ ዴሊ በየቀኑ የምናወራ ምናምን እኮ አይደለንም። በቃ ይሄ ነው። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ። አሜን ነው። አሜን። እናመሰግናለን። እሺ አሁን ጋይስ ወደ መፍትሄው። እዚህ ምጣ የምትሉ ልጆች አርፋችሁ ተቀመጡ። ምን ነው ስራ ሰርቻ አልኖር አልኳችሁ። ባልትናው ከታደሰ ገና ወሩ እዚህ ምጣ። የት ነው የሚመጣው? እኛ አሁን የምንፈልገው እርስ በራሳችን የጌጤ መፍትሄ ነው። ካላስ ምን ነው ሳሪ በጣም ነው እንዴ? እና ማሚ አንተ ግባና መፍትሄ ይፈልግልን። እሷ እንዴት ከራሷ ላይ ማውረድ እንዳለባት እዚህ ምጣ። በጣም ነው እንዴ? ምን ነው እንትን አልላልኳችሁ? እሷ ማሜ እንዴት ነህ? አለው ሳሪ እንዴት ናችሁ? ሁላችሁ ሰላም ነው ወንድሜ? እንዴት ነህ? አለን ሳሪ ማን ነው? አለን ሰላም ነው አለን ሳሪ። እንደ እኔ ሀሳብ የልጁ ፈቃደኝነት እኮ አያስፈልግም ይሄን ነገር ለማድረግ። ጌታ ሄዳ ሀጅዝ ማስደረግ ትችላለች። መኪናውን እንዳይንቀሳቀስ ማስደረግ ትችላለች። ስለዚህ የት ነው የምትሄደው? በስሞን ያለው ለእሷም ቅርብ ነው። ጌጤ ቅርብሽ ነው። ከዱባይ ሄድኳርተር ጀርባ ዋናው ሄድኳርተር የምሩር አለ። ሄደሽ አሳውቂ። አሁን መሄድ ትችላለህ ጌጤ? አሁን የቢሮ ሰዓት አይደለም። ነገ ጠዋት ትሄድና ሄደሽ ምሩር ዋናው ኦፊስ ምሩር ሄደሽ መኪናው እኔ እያንቀሳቀስኩት አይደለም ሀጅዝ እንዲሆንልኝ እንዲቆምልኝ እፈልጋለሁ በይ። ስልካቸውን ስጪ። እነሱ ደውለው መኪናው እንዳቆሙት ይጠይቋቸዋል። አለበለዚያ ወንጀለኛ ናቸው። የሰው መኪና ይዞ የሚንቀሳቀሱት በአንቺ ስም ያለ መኪና አንቺ ያለ ፍላጎትሽ ማንቀሳቀስ ማንም አይችልም። አብሯት የሚሄድ ሰው ያስፈልጋል? ኧረ አያስፈልግም። ኢትስ ሶ ሲምፕል። እነሱ ላይ ነው በጣም ችግር የሚያበጣው እነሱ ላይ ነው ሳሪ። ምክንያቱም በስሙ ያለ መኪና ነው።
በያለ ፈቃዷ ማንቀሳቀስ አይቻልም። ግልጽ ነው በህጉ መሰረት። ስለዚህ እሷ በፈለገች ሰዓት ይህን መኪና የፈለገችበት ቦታ ላይ ማስቆም መብት አላት። ስለዚህ ምሩር ሄደሽ ቀጥታ መኪናውን የያዘው ሰውዬው ጋር ወይ ያለው ሰውዬውን ስልክ ሰጠሽ ፖሊስ ደውሎለት መኪናውን አቁም ማለት ይችላል። ያቆማል። አጠገብ ያለው ነው ንገረኝ። ተርሚናልቱ ጀርባ በታችኛው በኩል ዋናው ሄድኳርተር ዱባይ ፖሊስ ሄድኳርተር ጀርባ ላይ ነው ያለው፣ በጀርባው በኩል ማለት ነው። በቃ ሌላ እገዛ የሚያስፈልግሽ ከሆነ መደወል ትችያለሽ። ምክንያቱም ጌጤ ብያታለሁኝ እኔ የሚያስፈልግሽ እገዛ ካለ ቀጥታ ደውይልኝ ብያታለሁኝ ጌጤ። በቃ አለቀ። አንቺ ነገ እዛ ሄደሽ መፍትሄ ከሌለው አንቺ ሄደሽ አናግረሽ መስተንግዶ ካልሰጡሽ ቀጥታ ደውይልኝ ነው። በቃ ጥሩ ካላስ አበቃ። ከዚህ ውጭ ሌላ ደግሞ ሶሉሽን የምንፈጥረው ከዛ ነገር ውጭ እና ያለውን ነገር ነው። አሁንም ደግሞ መፍጠር እንችላለን። መናገር እችላለሁ፣ ማውራት ፈልጋለሁ የምትዩ ነገር ካለ አለን። ይኸው ሙኒትም አለች፣ እኔም አለው፣ መሲም አለች፣ ጁዬም አለች፣ ተስፍሽም ህዝብም አለ። ማውራት ትችያለሽ። 11,000 ሰው አለ። አውሪ። መናገር የምትፈልጊው ነገር ካለ አንቺ ላይክ እንትን ማለት የምትፈልጊው ነገር ካለ አሁኑኑ ተናገሪ። ከዛ ውጭ ማሚ ያለ ነገ ይጨርሰዋል። ያው በሰዓቱ ዘርፌ አሁን ከደቂቃዎች ምናልባት ከሰዓታት በፊት ልበለው እኔ ወደ እናንተ ልገባ የቻልኩበት እሷ ናት የነገረችኝ። የተቆራረጠ ቪዲዮ ተልኮላቸው ስለተባለ ሙሉውን ቪዲዮ እኔ ልክላችኋለሁ። ከምስጋና ውጭ መጥፎ ነገር አንዳችም የለውም ልልፈልጌ ነው። ምክንያቱም ከሁሉ ነገር በፊት ሳራ ሙኒት ጋር መቅረቤ ስለዚህ እና እንኳን ማግኘት ስለነበረ ይህንን ምኑን ከምኑ እንዳገናኙት አላውቅም። ብቻ ግን በጣም የሰው ግን የሚፈጥሩት ቴክኒክ በጣም የሚገራርም ነው። በቃ ለምሳሌ እኔ የተናደድኩት የሚል ነገር እና ሙኒት የሚል ነገር ተገናኝቷል እና ለምን ይሄንን ማድረግ እንዳስፈለገ አልገባኝም። ግን ሙሉ ያው እንግዲህ አንድ ላይቭ ገብተሽ ትጨርሺ በኋላ ላይ ያለው ነገር ሙሉ ይኖራል። ይሄ በእርግጠኝነት እንግዲህ ያው የሚታወቅ ነው። እና ሌላው ምንድን ነው እኔ ቀን ገብቼ ነበር ታውቃላችሁ ኦልሬዲ። ምክንያቱም ክሊር ማድረግ የምፈልጋቸው ነገሮች ስላሉ በቤቴ ገብቼ ነበር። በዛን ሰዓት በገባሁበት ሰዓት ኢትዮጵያ የሚባል ሰው መጥቶ አንበሳ 6 አንበሳ ወርዶልኛል። ማመስገን እፈልጋለሁ። አመስግኑልኝ። ከዛ ሲቀጥል ደግሞ ወደ 10 o'clock ላይ እንድገባ ተነጋግረን ነበረ ያኔ እና ለዛ ደግሞ እኔ ብቻዬን መግባቴ ዋጋ የለውም። የእናንተ እርዳታ ያስፈልገኛል። ይሄን ይቅርታ 10 o'clock ላይ የምትገቢው ለገዛ ነው ወይስ ለምንድን ነው? አዎ ለገዛ ነው። ኦኬ አንቺ በቤትሽ ሰው እንዲያግዝሽ ትፈልጊያለሽ? እንግዲህ እንደዛ ቢሆን ነው ብለው የተነጋገሩት። እነ ቤኪ ነው ወቅሹ ቤኮ ነው ቤኮ አሁን ምን እንደሆነ ታውቂያለሽ ጌጤ? ምናልባት እኔ የጀመርኩት ነገር ከሆነ ራሴ በራሴ በቤቴ ይጨርሳለሁ። ምክንያቱም አሁን አንቺ በቤትሽ የሚያስፈልግሽ ነገር ከሆነ አንቺ በቤትሽ ማድረግ ትችያለሽ። ቢኮዝ በቤትሽ ከፍተሽ በራስሽ በቤትሽ የምትፈልጊውን አይነት እገዛ ያርጉልሽ። ተጨማሪ እገዛ ከፈለግሽ ደግሞ ተጨማሪ ነገር ከፈለግሽ ደግሞ ስለ እኔ ነው የምናገረው። አሁን ስለ ሙኒት ስለ መሲ ምናምን አይደለም። እሺ ውዴ፣ ተጨማሪ እገዛ ከፈለግሽ የጎደለ ነገር ካለ ወይም ደግሞ የምትፈልጊው ነገር ካለ ደግሞ መምጣት ትችላለሽ። ቤቴ ቤትሽ ነው። አሁንም በድጋሚ ዋትሳፕ ጽፌላት ምናምን እንዳትጽፊልኝ ላይ ቶሎ የሞዲኔተሮች ያውቃሉ ያስገቡሽ ያለውን ነገር ከኔ ጋር ማውራት ትችያለሽ። እሺ ውዴ፣ በቤትሽ የሚደረገውን እገዛ ሁሉ በምትፈልጊ ሰዓት በምትፈልጊ ጊዜ ገብተው ያርጉልሽ። እኛ ቤት ግን መምጣት ፈልገሽ እገዛ ፈልገሽ አሁንም እኔ ቃል ገብቻለሁ፣ ቃሌ ወደኋላ አልልም። የካንስሌሽኑን ሙኒት ሰታሽ የሙኒትን የንትን ማለት ይሄ ኮታ ሰታሽ የሚሰራበትን 5,000 ምናምን ድራም ነው። እሱን ቃል ገብቻለሁ። የኔን እገዛ ከፈለግሽ የምወዳቸው የማከብራቸው እጅግ በጣም ጥሩ ሰዎች አሉ። በእነሱ አማካኝነት በእኔ ቤት ትረጃለሽ። ከዛ ውጭ ግን እኔ ከማንም ጋር ስልሽ ማንም ስለሆኑ አይደለም መጥቼ አላደርግም። ምክንያቱም በሀቢባ ሌላ ነገር ተፈጥሮብኛል። ሀቢባ ማለት ሰላም ነው ወይ? እሺ
ከይቅርታ ጋር እኔ በዚህ ጉዳይ ላይ የለውበትም። ወይ ሙኒት ይቅርታ ጉዳይ ላይ የለውበትም። ሊረዳት የሚፈልግ ማንም ሰው ሊረዳት ይችላል። እኔ በሚዲያ አይደለም ያናገርኳት፣ ተገናኝተን አውርተናል። ከዛም በኋላ ጓደኛዋ ራሱ አናግራኛለች። ምንም ኔጌቲቭ የሆነ ነገር አላልኳትም። ትላንትናም ደግሞ ነይ እዚህ ጋር ስላት ለመርዳት ነገሩን ለማስተካከል ነበር። 3 ቀን ማውራት አልችልም ብላ እኔን 30 ደቂቃ ነው ያለችኝ። ከዛ በኋላ 3 ቀን መገብቻ አላወራም ነው እንደዚህ ብላ ዛሬ በቤቷ ደግሞ እውነትም ይሆን ውሸትም ወቀሳም ይሆን እነሱ አቀናብረው ሲሆን የሰማሁትን ሰምቻለሁኝ። እኔ ባጣ ቆየኝ አይደለሁም። ስለዚህ በጣም በጣም ብዙ አክብረውኝ የሚረዱ ልጆች አሉ። ትኬት አለብን፣ ሊሴ ፓስ ያለብን፣ ሌላም ነገሮች አሉ። ስለዚህ ትላንት የጮሁላት ሰዎች ዛሬ የማይተዋትም። ከዛ በላይ ደግሞ አላህ አለ። እኔ የለውም በዚህ ፕሮግራም ውስጥ። አዎ ማሚ በቤቷ ማስኬር ትችላለች። የምትፈልገው ነገር ጌጤ በቤትሽ ማስኬር ትችላለች፣ ችግር የለም። እኔ ግን እኔ ማድረግ የምችለው ራሴ የምወስደውን ኃላፊነት ተረድተሽኛል። ሳ ምናልባት ሙኒት ያንን አይደለም ነገር ሳሪ እሺ ተናገር ጌጤ፣ ችግር የለውም። አንቺ ቤትሽንም ከፍተሽ እንትን አድርጌ ሳሪም ጋር ኦፕን ነው፣ ሁሉም ሰው ያግዝሻል። ያው ሙኒትም ለምን እንደዚህ እንደምትል ገብቶሻል። ቲንክ እናወራ እና ችግር የለም። ምንም እንደሆነ ታውቃለህ ተስፍሽ አይደለም። ምን መሰለ የመጀመሪያ ነገር የሚቀድመው እሷን ካለችበት ነገር ማውጣት ነው። ማሜ እንዳለው አሁንም እኮ እገዛው አላቆመም። አሁን ሙኒት ትበል እንጂ ማሜ ማለት የሙኒት ቀኝ እጅ ነው፣ የእሷ እንትን ነው። አሁንም እያገዛት ነው። ተረድተኛ እያገዛት ነው። አልተውናትም። ግን አሁን እኔ በተባለው ነገር ጌጤ በቤቷ ከፍታ የምታስኬደው ነገር ካለ ሊቢት በቤቷ መግባት ትችላለች። ነገር ግን እኛ ቤት ውስጥ የሚካሄደው ነገር ይሄ ብቻ ነው። ሙኒት ደግሞ ቃል የገባችላት ኮታ ሲኖር ኮታውን ልትሰጣትና እኔ ደግሞ ቪዛ ላሰራላሉ የተነጋገር ነው። ምክንያቱም አሁን ኮታ ከተሰጣት ያ ኮታ የሚፈጀው 5,000 ብር ነው። በጣም ቀላል ነው። ኮታ ካልተሰጣት ግን 8,000-9,000 ብር ይፈጃል። ተስፍሽ ይህንን ነው። ይህንን ደግሞ ችግር የለም። ያኔ ቃል የእምነት ዕዳ ነው። ሙኒት አታደርግም ማለት አልችልም። እኔ አምሹር እርግጠኛ ስለሆንኩ በዚህ ቃላችን ነው፣ ቃላችን እናከብራለን። ነገር ገባብኝ። አሁን የትራፊክ ነገር ገባ። አሁን ምን ገባለሽ? አሁን ከእኛ ማውጣት ያለብን ካለች ምንድነው የሚለው? ዊዝ ሪግሬት ትራፊክ ኦብዘርቬሽን ሃዝ ቢን ሪዛይንድ ኦን ባይስክል የኔ ፕላት ነምበር ሆኖ ፎር ኢንኳየር ኮል ምናምን ሰሌክት ፎር ዲቴይል ምናምን ይላል። 2 እኮ ጌጤ አሁን እኮ ቀላል ነገር እቤት ነሽ አይደል ያለሽው? ታክሲ ያዥና አቅራቢያሽ ያለው ፖሊስ ጣቢያ ያሳውቂ። ወይ ማሜ ትላክለት ዝግ ነው እኮ አለ ማሜ። የስራ ሰዓት አይደለም፣ የስራ ሰዓት አይደለም። ፖሊስ ስቴሽን ኦፕን ነው። ፖሊስ ስቴሽን ኦፕን ነው። ፖሊስ ስቴሽን ፖሊስ ጋር ሳሪ እኮ ወንጀል ማሜ ትላክልህ ወይ ትላክልህ አንተ አግዛት። ሪፖርት ፎርዋርድ አድርጊለትና ለማሜ ያንብበው። ፎርዋርድ አድርጊለት ለሱ ዋትስአፕ ላይ ላኪው ጌዲ ላኪለት። አሁን ካላስ እኛውን መፍጠር የምንፈልገው ጋይስ ሶሉሽኑ ነው። አሁን ካለችበት ነገር ማውጣት ነው። ሌላው ነገር ይደርሳል፣ ችግር የለም። ጌጤ በቤቷ ማስኬድ ትችላለች። የኔንም የማሚንም የማንንም እርዳታ ከፈለገች የሚነፍጋት የለም። እኛ ሰው ስለተቸ ወደኋላ የምንል ሰዎችም አይደለንም። ሰው ስላሞገሰንም ወደፊት የምንል ሰዎች አይደለም። ግን አንዳንድ ጊዜ የኔ ከምትለው ሰው ላይ ወይም ደግሞ እንደዚህ እያደረግ የሆነ ነገር ስትሰማ ፊሊንግ ይፈጥርብሃል። ያ ነው ፊሊንግ ነው የፈጠረብን። በቃ አለቀ። ከዛ ውጭ እኔ ከቤቴ ውጭ የሚደረጉ እርዳታዎች ብዙም ትረስት አይደለም። ይቅርታ። ስለዚህ ራሴ በራሴ በቤቴ ማድረግ እየቻልኩት እንትን ለማለት ነው። በጣም ይቅርታ በዚህ ንግግሬ በጣም ዞሮ የሆነ ነገር እንኳን ቢፈጠር ማለት 10 ሰዓታት ይቀራታል ለነገ ጠዋት ማለት ነው። 10 ሰዓት ብዙ ነገር ማድረግ ስለምትችል በ10 ሰዓት ምን እንደሚፈጠር ስለማይታወቅ እሷን ሪፖርት ማድረጋችንም አሁን እኮ ማሚ ይቻላል። ፖሊስ ሰዓት ኦፕን ነው። ፖሊስ ጌጤን እያልኳት ያለሁት
የቲክታክ መንፈስ ከጭንቅላቷ መውጣት አለበት። የቲክታክ መንፈስ መጥፎ ነው፣ በልበል ነው የሚለው። ወጣ ህግ አለ፣ ህግ ያለበት ሀገር ነው፣ እንደዚህ ነው ብላ ሄዳ ትናገር። ሳሪ በኋላ ምክንያቱም 10 ሰዓታት በጣም ረጅም ሰዓት ነው። ብዙ ነገር ይሰራል በ10 ሰዓታት ውስጥ። አሁን ምንድነው ማርያምን ነው የምልሽ። በጣም አሁን ያለንበት ነገር በጣም ከባድ ነው። ምክንያቱም በጣም ከባድ ነው። ሳሪ ከናጣሽ የበለጠ አንቺ አቃጥለሽ ልትደፊን ነው። በጣም ከባድ መሆኑን እናውቃለን። ሳሪ ምን አረጋለበታለን? እኔ እኮ ማርያም ስሚ መሲ ለሌላ እኮ እመቤቴን ቆይ ስሚ ተረጂ ቆይ አንድ ነገር ልንገርሽ። ሰው እኔ መጀመሪያ ቃሌን ላክብር ነው ያልኩት። እኛ አሁንም እኮ እኔ ቅድምም የተናደርኩት ምን እንደሆነ ታውቂያለሽ? እኔ እንደውላ አታኝ እኔን ጽፋ አታኝ ሙኒት ጋር ተናደርኩ ማለት ምን አመጣው? ሙኒት የሰጠቻት ሙሉ ፓኬጅ ነው። እኛ ሳንሰማ ራሱ እንትን አረጋታለሁ ሰፕራይዝ አረጋታለሁ ብላለች። በቃ ይህንን ነው እኮ። ከዛ ውጭ እኮ አንረዳም አላለም። ማርያምን ነው የምልሽ። እኔ እኮ ጠዋት እኮ እንደምንረዳት ሙኒት እንደምታግዛት ሰፖርት እንደረዛሪ ምን እንዳናደደኝ ታውቂያለሽ? ይሄንን እድሏን ማጨለም አልነበረባትም። የትኛውን መሲ የትኛውን መኪና መሰጠቷን እኮ ሁሉም እኮ ህዝቡ ሆ ብሎ ተናገረ። እኔ ደግሞ ዋለሽ አይደል አሁን ፎቴ ምን አለሽ? ከማንም በፊት ደውዬ እኔ ናሁን ፎንቴን አናገርኩት። እኔ አላውቀውም ናሁን ፎንቴን፣ ያኔ ቅርርቦሽ የለኝም፣ ጌም አልጫወትም። ግን አፈላለኩኝና በሚኪ ፊት አውራሪ አማካኝነት ናሁን ፎንቴን ምን አልኩት? እባክህ ስጣት ይሄን መኪና፣ ልጅቷ ተቸግራለች፣ እባክህ አሰጣት ስለው ናሁን ፎንቴ ምን አለ? ሳሪ እኔ አያገባኝም እኮ የሚሰጠው እሱ ነው። ግን ምናልባት የሚባለው ቦታ እንትን ካለች መታ ይሰጣታል ብሎ ከሁሉም በፊት ይሄ ደግሞ ህዝብ ነው ያቀረበላት። እሺ እኔ በጣም ቅድም ረዛን በለጠፈችው ነው እንጂ የተናደርኩት ከዛ ሰዓት ድረስ እኮ እኔ ሰላማዊ ሰው ነበርኩ ውዴ። ለዚህ እኮ ነው አሁንም ቢሆን እኮ ያልኩት ሙኒት የምታደርገው ነገር ኦልሬዲ ፓኬጅ ነው። ምን ብላታለች? እኛ ከኢትዮብ ላይ ከዚህ በኋላ እንትን እንልሻለን ለቀጣይ ወር፣ አንቺን ግን እኛ ምን እናረግሻለን? ሰፕራይዝ እናረግሻለን ብላታለች። በቃ እኔ ደግሞ ቃሌ ምንድን ነው የቪዛዋን ነገር ላሰራላት ቃል ገብቻለሁ። አሁን ታዲያ መሲ በእኔ የምትናደጁ ለምንድን ነው? ሳርዬ አሁንም ደግሞ ይሄን እንዳይሰነጥቁብሽ ረዛን በፖስተችው ሳይሆን በኮመንቶቹ ነው። ኮመንቶቹ ናቸው። ለምን በመቶ ጊዜ ሲሸነሽን አይውልም? ረዛን የሙኒትን ፎቶ አርጋ ለጥፋለች። ኮሜንት ላይ ተሳድበዋል። የዛን አይቼ ተናደርኩ። ሙኒት ምን አደረገ? ለምን ሲሸነሽን አትውልም? ምን አገባኝ እኔ ሳራ ያገባኛል እንዴ? እኔ በቲፎዞ አልንቀሳቀስም። በደንብ ረዛን ናት የለጠፈችው የሙኒትን ፎቶ አርጋ። ከዛ በኋላ ያንን አይቼ ነው የተናደርኩት። ሙኒት ምንም አላደረገችም። ጀስት ምንድን ነው ያደረገችው? እሷ እኔ ሰርፕራይዝ አረግሻለሁ ብላለች። በቃ ይህንን ነው። ከዛ ውጭ ሌላ ምንም ነገር ለምን እዛ ሲሰነጥቁ ነው አያድርም? ምን ያገባ? ግን ሳሪዬ ይቅርታ 8100 ሰው አላችሁ። እናቴ ትሙት ነው የምላችሁ። የሆነ ድራማ አለ። አዎ ፎቶ ተለጥፏል። ያንን ሳይ መሲ ተናደርኩ። ሙኒት ያደረገችው ነገር የለም። ከዛ ኮሜንት ላይ